5 እጅግ ውድ ዋጋ የሚያስከፍሉ ትምህርት ቤቶች በአዲስ አበባ። አንደኛ የሚባለውን ስትሰሙ እንደምትደነግጡ አልጠራጠርም። በአምስተኛ ደረጃ ላይ የተቀመጠው ሊሴ ገብረ ማርያም ትምህርት ቤት ሲሆን የሚገኘውም ጥቁር አንበሳ ሆስፒታል ከፍ ብሎ ነው። የሚያስከፍሉትም እንደ ትምህርት ደረጃው የሚለያይ ሲሆን ከ110 ሺህ ብር እስከ 160 ሺህ ብር ዓመታዊ ክፍያ ለአንድ ተማሪ ያስከፍላሉ። አራተኛ ደረጃ ላይ የተቀመጠው ካምብሪጅ አካዳሚ ኢትዮጵያ ሲሆን የሚገኘውም በሰሚት አካባቢ ነው። የሚያስከፍሉትም እንደ ትምህርት ደረጃ የሚለያይ ሆኖ በዓመት ከ206 ሺህ እስከ 275 ሺህ ብር በዓመት ያስከፍላሉ። ሶስተኛው ቢንጋም የሚገኘውም ኮልፌ አጣና ተራ አካባቢ ሲሆን በዓመት እንደ ትምህርት ደረጃው ከ140 ሺህ ብር እስከ 311 ሺህ ብር በዓመት ያስከፍላሉ። ሁለተኛው ሳንፎርድ ኢንተርናሽናል ትምህርት ቤት ሲሆን የሚገኘውም ቀበና አካባቢ ሲሆን አዲስ ተመዝጋቢ ለመመዝገብ ብቻ 146 ሺህ ብር ብቻ ያስከፍላሉ። ዓመታዊ ክፍያቸውም እንደ ትምህርት ደረጃቸው የሚለያይ ሲሆን ከ560 ሺህ እስከ 889 ሺህ ብር ለአንድ ተማሪ ያስከፍላሉ። ወደ አንደኛውና አስደንጋጩ ዓመታዊ ክፍያ ከመሸጋገራችን በፊት አንድ ማስታወቂያ ሰምተን እንመለስ። ፕራይቬት ሴንተር ሪል ስቴት 7ኛ ፕሮጀክቱን በካሳንቺስ G+29 የሆነ እጅግ ቅንጡ አፓርትመንት የገናና የጥምቀት በዓልን በማስመልከት በታላቅ ቅናሽ በካሬ በ80 ሺህ ብር በ15% ቅድመ ክፍያ ለሽያጭ አውጥቷል። ከባለ 1 እስከ ባለ 3 መኝታ ከ97 እስከ 185 የካሬ አማራጭ አላቸው። ይህን አፓርትመንት የግሉ ለማድረግ ከስር በምናስቀምጥላችሁ ስልክ ይደውሉላቸው። በአንደኛ ደረጃ ላይ የሚቀመጠው ICS ኢንተርናሽናል ኮሚኒቲ ስኩል ኦፍ አዲስ አበባ የሚገኘውም በቦሌ ኤርፖርት አካባቢ ነው። ለአንድ ተማሪ ከ334 ሺህ እስከ 1 ሚሊዮን 360 ሺህ ብር ይህ ዓመታዊ ክፍያ ሲሆን በወር ብንቀይረው እስከ 86 ሺህ ብር ያስከፍላሉ። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ እና ላይክ ማድረጉትን አይርሱ።